ማንቸስተር ሲቲ ብሬንትፎርድ ላይ ተደበረበት ሰከንድ ሃፍ ተደበረበት አንድ ጎል ደገመና የሆነ ማላቀው ማን አይቼው ማላቀው ደጋፊዎቹን የሚመስል ህፃን ፈላሚ ጥጥዬ ልጅ ማክስ ዳውመን ትልቅ ሰው አይደል ማክስ ዳውመን ግሮን አስማን ነው ማክስ ዳውመን ፔፕ የሆነ ሳለ ያስገባው ልጅ ብታየው ሳቪኖ ሁለት ለባዶ አደረገው ተደበረባቸው ፔፕ ተደበረባቸው ማን ሲቲ በሜዳው ብሬንትፎርድ ለዛ ለካ ብሬንትፎርድ አጥቂል ነው ተጎድቷል ያላጥቂ ዳምስጋርድና ሼድ ነው ፊት ለፊት አርጎ እየጮተ የነበረው ወፍኮ ቸልሲ ቻምፒየንሺፕ ቡድን አዌ ነው በርግጥ ግን ቻምፒየንሺፕ ቡድን ደረሰው ቸልሲ እኛ ፓላስ ነው ደረሰ ከባድ ፈተና ለነገሩ ፓላስ ማን ሐሙስ ተጫውታ ቅዳሜ ተጫውታ ማክሰኞ ተጫውታለች ከኛ ጋር ስለዛ ያው እኛም እነሱም ድክም ያለ ደርቢ ነው የምንጫወተው ከፓላስ ጋር ከዛ እናልፋለን ከዛ ላይ ሃንግማን ጠብቂ ሲቲ የምትገጥመው የኒውካስል እና የፉላምን አሸናፊ ፌር አይደለም ለምንድነው ተታገለለው ዋንጫ ምን ደርሰው ሃንግማንን ለምን መለጠፍ ያስጠብቀናል ግን ኒውካስልን ማለፍ አለብሽ መጀመሪያ እኔ ፓላስን ማለፍ አለብኝ የደከመ ፐርፎርማንስ አሳይቼ ከዛላ ሃንግማንን በእርግጠኝነት እንዲህ ብዬ ነው መጣው እንገናኛለን ሃንግማን ምን ቤት ነኝ እኔ አሁን ደጋፊዎቹ ተኝተው እኔ ማይላቸው ቤት ነኝ ጎላዮሽ ደራ ጎላ ይቻለው ቤት ነኝ ብሬ ቆየሁት ራያን ቸርኪ ምን አይነት ጎል ነው ያስቆጠሩ ጋይስ ልጁ ቀኝ ነው ግራኝ ነው ለምን አይነግረንም ራያን ቸርኪ ጎል ቨርሰስ ብሬንትፎርድ ብላችሁ ሰርች አድርጉ እዛ ፍላሚንጎ ፒኤስጂ ዋንጫ በላት አለ እዚህ ጋር ልጁ ሌላ ታሪክ ይፈጥራል በ17 ጨዋታ 11 ጎልና አሲስት በጣም አንደርሬትድ ጋይስ በጣም አንደርሬትድ አግባቱ ብቻ እኮ አይደለም እኮ የሚገርማችሁ ካገባ በኋላ ያሳየው ሴሌብሬሽን ሃላንድን ደገመው ሲቲ አንድ ሃላንድ ብቻ አይደለም ያለው እኔም አለው እያለ ነው 2-0 ማለት ነው እስኪ ቺን ሰምተን እንመለስ ለተንበይ ቀድሜ ቸርኪ 2 ጎል ሳቪኒዮ ጎልና አሲስት በቸርኪና በሳቪኒዮ ጎል አሸነፈ አረለ ያለው እኮ አረ ቤቲንግ ተዘጋ እንጂ ለማንኛውም እንዳልኩትም ሳቪኒዮን አትናገሩት መተቸት የለብንም ብዬ ነበር ሲጀመር ቀድምም ዛሬ ደግሞ የሚገርም ፐርፎርማንስ ማለት ነው ጎሉ ላይ አግብቷል ከዛ ይቺን ብሎ ነበር እንደዚህ ምናምን እና ይመቸው የምር እኔ ሳቪኒዮ በጣም ነው የሚመቸኝ ስለዚህ አሁን ዶኩ እስኪመለስ ራሱ የሚገርም ተተኪ ይሆነናል ማለት ነው ሞር ራይት ዊንግ የሚመቸው ቢሆንም ሌፍት ዊንግ ላይም እሱ ሁለቱም ይመቸዋል ገባ ሌላኛው ሲቲ ቤት ከባድ እየሆነ የመጣው ነገር ደግሞ ጎል ማስቆጠር ነው ባለፉት 4 ጨዋታዎች ውስጥ አንድ ጎል ነው የገባብን እሱንም ሪያል ማድሪድ የሚገርም ለውጥ አረን ለያለን አሁን ቅዳሜ ዌስትሃምን ልጥፍ እናረግና ከአርሰናል መሪነቱን እንቀበላለን ከዛ መልሰው መቀበል ይሆን አይሆን የሚለውን ከኤቨርተን ጋር ደግሞ ማታ ሲጮቱ እናያለን ማለት ነው አለት ይላል ለማንኛውም ሲቲያችን ብሬንትፎርድን 2-0 ለጥፎ ወደ ቀጣዩ ዙር አልፏል በጣም ነው ደስ የሚለው በመጨረሻም ሳቪኖ ጎል አገባ እሱ ልጅ እግር እንዳለው ራሱ አላቀም ነበር ቀንቶታል ያው ዲፍሌክሽንም አለው ግን ቢሆንም የሱ ጎል ነው የተባለው ስለዚህ ሳቪኖ እንኳን ደስ አለ የምሬ ነው እኔ ለፍቶ ለባዶ ማለት ሳቪኖ ነው ዶኩም እንደዛ ነበር አሁን በደም ተሻሽሎ ነው ለማንኛውም 2-0 አልቋል ራያን ቸርኪ ምን አይነት ተጫዋች ነው በእግዚአብሔር ይችላል በቃ ምን አይነት ማጂሻን ነው ተጫዋች ነው ጎል አግብቶም እንደ ሃላንድ ነበር ሴሌብሬት ያደረገውና ለሃላንድ ያለውን ፍቅር ነው ያሳየው ለማንኛውም በጣም አሪፍ ነበር ቲማችን ዛሬ ኦልሞስት በአብዛኛው በቤንች ነበር የገባው ተቀይሮ ገቡ ማክስ የተባለ አዲስ ጩጬ አምጥተናል እንግዲህ ይሄንን ፕሪሚየር ሊግ ወደም እናስደነብረዋለን ደስ ይላል ብቻ ከሞላ ጎዳል ጌሙ አሪፍ ነው በቃ ምን ፈልገው ቀለል አድርገን ጉዳትም ምንም ሳይኖር ብዙ ውክቢያም ሳይኖር ነው የጨራረስናት ወደ ቀጣይም ዙር አልፈናል እንኳን ደስ አላችሁ ሲቲ ፋሚሊ ሁሉ ከሞን ሲቲዘንስ ይመቻችሁ ደህና ደሩልኝ ጋይስ የቸርኪን ጎል ሳልጋብዛችሁ መተኛ ታቃተኝ በመጀመሪያ ግን እቺን ቪዲዮ ሼር ኮፒ ሊንክ ያደረጋችሁ አርሱልኝ የቸርኪን ችሎታ ማየት ለሚፈልግ ሰው እንዳለ ሌላኛው ነገር በዛሬው ጨዋታ ሳቪኒዮ ራሱ ለጎል የጎል አስተዋጽኦ አድርጓል ያው ጎል አግብቷል ማለት እንችላለን ዲፍሌክሽን ሆነ እንጂ እና ዛሬ በጣም አሪፍ አቋም አሳይቷል ሳቪኒዮ ወደ ቦታው ቢመለስበት በጣም ደስ የሚለን እስቲ የቸርኪን ጎል እንየው ከኔ ጋር እንገናኝም ሼር ኮፒ ሊንክ ፎሎ አድርጉ ይመቻችሁ يمشي نافر على القائم الثاني بالراس الدفاع وكرة خطيرة وممكن هدف الأول التسديد والجول عالمي الهدف الأول ريان شرقي
የማይቻል ምንድነው ዛሬ ያደረጋችሁት ደግሞ? ይሄ ቲም እግዚአብሔርን ምንም አይነት ጉዳት አያጋጥመው እንጂ ወይኔ አስበው። ፎርሙ ላይ ደግሞ ፎደን ቢመለስ ወይኔ አትጠራጠር። 100% አረጋግጬ ነው በአስተታት ይፈርምላል ማን ሲቲ ዋንጫው እንደሚበላ ማለት ነው። እነዚህ ችግሮች ብቻ አይጋጥ። ቸርኪ ምን አይነት ተጫዋች ነው? ኧረ ልጁ በቃ በመጣው ምን ቀን ያስፈረምና አንተ ልጅ ጭራሽ የሃላንድን ሴሌብሬሽን የተጠቀመው የሮቦቷ ምናምን አላ ወይ እንዴት ነው? እሺ ግራኝ እንደሆንክ ነው ማውቀው እኮ ነው። አንተ ግን ያገባው በቀኝ ነው። እንደዛ መልሰህ ሸኝተው ምናምን። ኧረ ዛሬ ወይኔ ሲቲ ላይ ነበር እግዚአብሔር። ኩዛኖቭ ምን አይነት ፐርፎርማንስ ነው የምታሳየው አባቴ? ለማንኛውም ይሄ ቲም እግዚአብሔርን አልኩ ሌላ ታሪክ ገብቷል። ግባ እናውጣው እንችላለን። ቋጣሪያን እስካሁን የቆያችሁ ተኙ። ሲጀመር እኮ ነግሬያችሁ ነበር። ዊ አር ዴፊኒትሊ ባክ፣ ተመልሰናል። አስፈሪው ሲቲ ተመልሷል። ብሬንትፎርድን ካራቦ ካፕ በሜዳዬ ኢታድ ድረስ ጠርቼ ሰጠት። ራያን ቼርኪ እንዴት አባቱ ነው የሚችለው? ድሪብሉ ምን አይነት ድንቅ ጎል ያስመለከተን። በራያን ቼርኪ መለሳለሁ። ፎደን ተቀይረው ከገባ በኋላ ከራያን ቼርኪ ጋር ምን አይነት የሚገርም ጥምረት ነው። በእናታችሁ እንችላለን፣ በቃ እንችላለን። ቀሙ ሲቲ ቋጣሪያን ተኙ። ራያን ቸርኪ ቤንች ላይ ያለውን ኤርሊንግ ብሮት ሃላንድን እንደዚህ ሚሚክ አድርጎታል። አጨፋፈሩ ይለያል።